በየቀኑ ጠዋት ምሳና ማታ ማዕዳችን ላይ የማይጠፋው የኢትዮጵያዊነታችን መገለጫ የሆነው እንጀራ ምስጢር ምንድን ነው? ዓይን የሚያወጣ ነጭ ማኛ ልስልስ ያለና ለቀናት ቢቆይ የማይሻግት እንጀራ ስንገዛ በእርግጥ ከምን እንደተጋገረ እናውቃለን? አዲስ አበባና ትልልቅ ከተሞች ላይ የዳቦና የእንጀራ መጋገሪያዎች እንዳሸን ፈልተዋል። ነገር ግን ከሚያስጎመጀው የእንጀራ ሽታና ከሚያምረው ነጭ መልክ ጀርባ ጤናችንን በዝምታ የሚበላ በሌሊት ጨለማ የሚቦካ አሰቃቂ ምስጢር አለ ቢሏችሁ ታምኑላችሁ? በዚሁ ገንዘባችን ከፍለን ለልጆቻችንና ለቤተሰባችን በደስታ የምናቀርበው እንጀራ መርዝ ቢሆንስ? ዛሬ የምነግራችሁ ታሪክ በአንዲት ተራ የእንጀራ ጋጋሪ እናት የጥርጣሬ መንፈስ የተጋለጠውን ብዙዎችን ያስገረመውንና ለመሆኑ ዛሬ የበላሁት እንጀራ ከምን የተሠራ ነው ብለን ሆዳችንን እንድንመረምር የሚያስገድደንን የዘመኑን አስደንጋጭ የንግድ ማጭበርበርና የሰዎችን ስግብግብነት የሚያሳይ ታሪክ ነው። ታሪኩ የሚጀምረው ጀሞ በተባለችውና ሁሌም የሕዝብ እንቅስቃሴ በማይጠፋባት ንግድ በደራባት ሰፈር ነው። በዚህ አካባቢ የእናት ጓዳ የሚባል እጅግ በጣም ታዋቂ የእንጀራ መሸጫ ሱቅ አለ። የዚህች ዘመናዊ ሱቅ ባለቤት ወጣትና ዘመናዊዋ ወይዘሮ ቃል ኪዳን ትባላለች። ቃል ኪዳን ሱቋን ከከፈተች ገና ጥቂት ወራቶች ቢሆኗትም የሰፈሩ ሰው በሙሉ የእሷ ደንበኛ ሆኗል። የእናት ጓዳ እንጀራ በሁለት ነገሮች ይታወቃል። አንደኛ በረዶ የመሰለ ዓይን አውጣ ነጭነቱ፣ ሁለተኛ ደግሞ ዋጋው ከሌሎች መጋገሪያዎች በብዙ ብር ያነሰ መሆኑ ነው። ሆቴሎች፣ ሬስቶራንቶች፣ የተማሪ ካፌዎችና የሰፈሩ ነዋሪዎች የቃል ኪዳንን እንጀራ ለመግዛት ማለዳ በጠዋት ተሰልፈው ይሻማሉ። የቃል ኪዳን እንጀራ እኮ ልዩ ነው፣ 4 ቀን ቢቆይ እንኳን አይደርቅም፣ አይሻግትም እያሉ ደንበኞች በየቦታው ያሞግሱላታል። የቃል ኪዳን ኪስም በየቀኑ በገንዘብ ይሞላል። ነገር ግን ከቃል ኪዳን ሱቅ ትንሽ ዝቅ ብሎ ለዓመታት የራሷን የጤፍ እንጀራ ስትሸጥ የኖረች ወይዘሮ ማህሌት የምትባል እናት አለች። ማህሌት ለዓመታት ንጹሕ ጤፍ በውድ ዋጋ እየገዛች እያስፈጨች ለፍታ ቡክታ የምትጋግር በሥራዋ የምትኮራ ታታሪ ሴት ናት። ነገር ግን ቃል ኪዳን ከመጣች ወዲህ የማህሌት ደንበኞች እርግፍ አድርገው ትተዋታል። የእሷ ንግድ ቀን በቀን እየቀዘቀዘ መጣ። እንዴት ሊሆን ይችላል ስትል ማህሌት ራሷን ትጠይቃለች። እኔ ንጹሕ ማኛ ጤፍ ገዝቼ ከምሸጥበት ዋጋ በታች እሷ እንዴት ይህን ያህል ርካሽ ነጭ እንጀራ ልትሸጥ ቻለች? ሚስጥሩ ምንድን ነው? የማህሌት ጥርጣሬ በየቀኑ እያደገ መጣ። ማህሌት ጤፍ ለማስፈጨት ሰፈር ውስጥ ወዳለው ወፍጮ ቤት ስትሄድ ቃል ኪዳንን አይታት አታውቅም። ከገበያ የጤፍ ጆንያ ወደ ቃል ኪዳን ሱቅ ሲገባም ማንም አይቶ አያውቅም። ሁሉም ነገር በእንቆቅልሽ የተሞላ ነበር። ቀናት አለፉ፣ ሳምንታት ተቆጠሩ። የማህሌት ሱቅ ጭር እያለና ኑሮዋ እየከበደ ሲመጣ የቃል ኪዳን ሱቅ ደግሞ በገዢዎች መተራመስ ጀመረ። ማህሌት ማወቅ አለብኝ ብላ ወሰነች። እያከሰራት ያለውን የቃል ኪዳንን እንጀራ ምስጢር በገዛ እጇ ለማጋለጥ ቆረጠች። መጀመሪያ ላይ ልክ እንደ ደንበኛ ሆና ወደ ቃል ኪዳን ሱቅ በመሄድ እንጀራ ገዛች። ወደ ቤቷ ወስዳ ስትቀምሰው እንጀራው በእርግጥም ነጭና ልስልስ ያለ ነው። ነገር ግን የጤፍ ጣዕምም ሆነ ሽታ የለውም። የሆነ እንግዳ የሆነ ከምግብነት ይልቅ ወደ መድኃኒትነት የሚያደላ ኃይለኛ ሽታ አለው። ሲበሉት ሆድ ይነፋል። ማህሌት የቃል ኪዳንን እንቅስቃሴ በንቃት መከታተል ጀመረች። በቀን ውስጥ ሱቋ አካባቢ ምንም የተለየ ነገር አላየችም። ይህ ሁሉ የሚጋገረው እንጀራ ከየት ይመጣል? ዱቄቱስ መቼ ነው የሚገባው ብላ አሰበች። ሁሉም ነገር በድብቅና በሌሊት ጨለማ የሚካሄድ መሆን አለበት ብላ ደመደመች። የማወቅ ጉጉቷ እንቅልፍ ነሳት። ለተከታታይ ቀናት ማታ ማታ ሱቋን ስትዘጋ የቃል ኪዳንን መጋገሪያ በሩቅ መከታተል ጀመረች። መጀመሪያ አካባቢ ምንም የተለየ ነገር አልነበረም። ተስፋ ቆርጣ ልትተው ስታስብ አንድ ዝናብ የሚያካፋበት የሐሙስ ሌሊት ሁሉም ነገር ተቀየረ። ማህሌት ከብርዱ የተነሳ እየተንቀጠቀጠች ከዛፍ ጀርባ ተደብቃ እየጠበቀች ነበር። ከሌሊቱ 8 ሰዓት ገደማ ሲሆን የሰፈሩ ጸጥታ በአንድ መኪና ሞተር ድምፅ ተረበሸ። ታርጋ የሌለው አንድ መካከለኛ አይሱዙ የጭነት መኪና መጥቶ ከቃል ኪዳን መጋገሪያ የጀርባ በር ላይ ቆመ። ማህሌት የልቧ ምት እየጨመረ በጨለማው ተገን አድርጋ በዝግታ ወደ መኪናው ተጠጋች። ትንፋሿን ዋጣ አድርጋ በቆርቆሮ ስንጥቅ ቀዳዳ ወደ ውስጥ መመልከት ጀመረች። መኪናው ላይ የነበሩት 2 ወጣቶች ከባድ ጆንያዎችን እያወረዱ ወደ መጋገሪያው ውስጥ ማስገባት ጀመሩ። ማህሌት በግድግዳው ስንጥቅ በኩል አሻግራም ስታይ ቃል ኪዳን ደብዘዝ ባለ መብራት ስር ቆማ ትእዛዝ ትሰጣለች። አንደኛው ወጣት ጆንያውን ሲያወርድ አዳልጦት መሬት ላይ ሲወድቅ ጆንያው ተቀደደ። ከውስጡ የፈሰሰው ግን ጤፍ አልነበረም፣ ዱቄቱም አልነበረም። ማህሌት ዓይኗን ማመን አቃታት። የፈሰሰው ነጭ የኖራ ወይም የጅብሰም ዱቄት የሚመስል ለመተንፈስ የሚከብድ ኃይለኛ የኬሚካል ፓውደር ነበር። ወጣቶቹ በፍጥነት ይህንን ነጭ የኬሚካል ፓውደር ጊዜው ካለፈበት ከሻገተና እጅግ በጣም ርካሽ ከሆነ የበቆሎና የማሽላ ዱቄት ጋር በትላልቅ በርሜሎች ውስጥ በመቀላቀል ማቡካት ጀመሩ። ማህሌት ክው ብላ ቀረች። ሆዷ ተላወሰ። ለካ የሰፈሩ ሕዝብ፣ ትልልቅ ሆቴሎችና ሬስቶራንቶች ማኛ ጤፍ ነው ብለው
በደስታ ሲበሉት የነበረው ጊዜው ያለፈበት ሻጋታ እህልና ለሰው ልጅ ጤና እጅግ አደገኛ የሆነ ነጭ ኬሚካል የተደባለቀበትን መርዝ ነበር። እንጀራው በረዶ የመሰለ ነጭ የሚሆነውና ለቀናት ሳይበላሽ የሚቆየው በዚህ አደገኛ ኬሚካል ምክንያት ነበር። የርካሽነቱ ምስጢር ይኸው ነበር። ማህሌት ጊዜ አላጠፋችም። በፍርሃትና በንዴት እየተንቀጠቀጠች ስልኳን አወጣችና የቪዲዮ ቁልፉን ተጫነች። የጆንያውን ቅርጽ፣ የኬሚካሉን መፍሰስ፣ ቃል ኪዳን ኬሚካሉን ስትጨምር ወጣቶቹ ሻገተ ዱቄት ሲያቦኩ ሁሉንም ነገር በጥራት መቅዳት ጀመረች። ዓይኖቿ በእንባ ቢሞሉም ይህንን ማስረጃ ማግኘት እንዳለባት ታውቅ ነበር። ለዓመታት ያጠራቀመችው ጥርጣሬ አሁን ወደ አንድ ግብ ተቀይሯል፤ የቃል ኪዳንን ክፋት ለሕዝብ ማጋለጥ። በማግስቱ ጠዋት ፀሐይ እንደወጣች ማህሌት እንቅልፍ በዓይኗ ሳይዞር አድራ በቀጥታ ያመራችው ወደ ፖሊስ ጣቢያ ነበር። ልክ እንደ አህያ ሥጋዋ ታሪክ መጀመሪያ ላይ ፖሊሶች ሊያምኗት አልቻሉም ነበር። ወይዘሮ ይህ እኮ ከባድ ወንጀል ነው፣ ጤፍ አይደለም እያሉን ነው ብለው ጠየቋት። ማህሌት በድፍረት ስልኳን ከፍታ ቪዲዮውን አሳየቻቸው። የፖሊሶቹ ፊት በቅጽበት ተለወጠ። ወዲያውኑ የጸጥታ ኃይሎችና የምግብ ደህንነት ባለሙያዎች ተደራጅተው በማህሌት መሪነት ወደ እናት ጓዳ መጋገሪያ አመሩ። መጋገሪያው በደንበኞች ተሞልቶ ሞቅ ያለ ሽያጭ እየተካሄደ ባለበት ሰዓት ፖሊሶች ድንገት ዘለው ገቡ። ፍተሻው ሲጀመር ቃል ኪዳን ፊቷ ላይ ላብ በላብ ሆነች። መውጫ ቀዳዳ አጣች። ከጓዳ የተደበቁት የኬሚካል ጆንያዎችና የሻገቱ ዱቄቶች ሲወጡ እንጀራ ሊገዙ የተሰለፉት ደንበኞች በድንጋጤ አፋቸውን ያዙ። የተወሰኑት የማስታወቅ ስሜት ተሰማቸው። ቃል ኪዳን በካቴና ታስራ በቁጥጥር ስር ዋለች። መጋገሪያው ወዲያውኑ ታሸገ። ዜናው እንደ ሰደድ እሳት አዲስ አበባን አናወጣት። በማኅበራዊ ሚዲያ፣ በቴሌቪዥንና በሬዲዮኖች በኬሚካል የተጋገረ መርዝ እንጀራ ሲሸጥ እጅ ከፍንጅ ተያዘ የሚለው ዜና የሁሉንም ቤት አንኳኳ። ለወራት የቃል ኪዳንን እንጀራ ሲበሉ የነበሩ ሰዎች ለካ ለዚህ ነው ሆዳችንን ሲቆርጠን የነበረው እያሉ በድንጋጤና በጥላቻ ተዋጡ። ማህሌት ግን በቅጽበት የሰፈሩ ጀግና ሆነች። የእሷ ታማኝነትና ደከመኝ ሰለቸኝ ሳይሉ እውነትን ማፈላለግ የብዙዎችን ሕይወት ከከፋ የጤና ችግርና ከካንሰር በሽታ ታደገ። የእሷም የንጹሕ ጤፍ እንጀራ ንግድ ከምንጊዜውም በላይ ደራ። ሰዎች አሁን የሚገዙት እንጀራዋን ብቻ ሳይሆን ማህሌት የምትወክለውን ታማኝነት ጭምር ነበር። የማህሌት ታሪክ የአንድን ሰው ድፍረትና የእውነትን ኃይል ያስተምረናል። የምንበላው ምግብ የታመነ ነው ብለን በጭፍን መቀበል እንደሌለብን፣ ዋጋው ረከሸ ብለን ጤናችንን አደጋ ላይ መጣል እንደሌለብን ያስታውሰናል። የቃል ኪዳን ስግብግብነት የብዙዎችን እምነት የሸረሸረ ቢሆንም የማህሌት ጀግንነት ግን እውነት ሁሌም እንደምታሸንፍ ያሳየናል። ክቡራን ተመልካቾቻችን ከዚህ ልብ አንጠልጣይ ታሪክ ምን ትምህርት ወሰዳችሁ? የማህሌት ብልሃትና ድፍረት ወይስ የቃል ኪዳን ለገንዘብ ሲሉ የሰውን ጤና አደጋ ላይ መጣል ምን ስሜት ፈጠረባችሁ? እናንተስ በምትኖሩበት አካባቢ እንዲህ አይነት አጠራጣሪ ነገሮች አጋጥሟችሁ ያውቃሉ? ዋጋው ስላነሰ ብቻ የገዛችሁትና የተጠራጠራችሁት ምግብ አለ? ጥልቅ ሐሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። እያንዳንዱን አስተያየት እናነባለን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለቤተሰብና ለጓደኞቻችሁም ሼር በማድረግ ይህ ጠቃሚ መረጃ ለሁሉም እንዲደርስ አግዙን። የቻናላችን ቤተሰብ ለመሆን ሰብስክራይብ የሚለውን ቁልፍ መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አጓጊ ታሪክ እስከምንገናኝ ሰላም ሁኑ።